ሰላም ለእናንተ ይሁን የተወደዳችሁ የዲቦራ ሰርክል ቤተሰቦች። ይህ የዲቦራ ሰርክል ፖድካስት ነው። አዘጋጅና አቅራቢ እኔ ህሊና ከበደ ነኝ። በዚህ ፖድካስት ወገኖችን ለማነቃቃት በአስተሳሰብና በአመለካከት ዙሪያ ለመስራት እንዲሁም በዓላማ እንድንኖር የሚረዱንን የተለያዩ ርዕሶች እያነሳን የምንማማርበት መድረክ ነው። እንግዳ ከሆናችሁ ሰብስክራይብ፣ ሼር እና ላይክ አድርጉን። መልካም ቆይታ። የዛሬው ርዕሳችን ራስን መቀበል በሚል ነው። ራስን መቀበል ስንል ምን ማለታችን ነው? ራስን መቀበል ማለት ያለምንም ቅድመ ሁኔታ ማንነታችንን መቀበል ማለት ነው። ጠንካራውንም ደካማውንም ጎናችንን፣ ከሌሎች ሰዎች ለየት የሚያደርጉንም ነገሮች በራሳችን ላይ ሳንፈርድ ሙሉ በሙሉ መቀበል ማለት ነው። ዋጋ አለኝ ብሎ ማሰብና ማመን። ይህም ደግሞ በስኬታችን ላይና ባደረግናቸው ነገሮች ወይም ደግሞ በወረስናቸው ነገሮች ላይ ያላማከለ ግን ሰው መሆናችን በሚሰጠን ዋጋ ላይ የተመሰረተ ማለት ነው። መጽሐፍ ቅዱስ በዘፍጥረት 1:27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ሰው የተፈጠረው በእግዚአብሔር አምሳል ነው። ስለሆነም ክቡር ነው። የተፈጠረውም ደግሞ የእግዚአብሔርን ክብር ለማንጸባረቅና ለክብሩም ነው። ሰው ጥቁር ቢሆን ነጭ፣ ወንድ ቢሆን ሴት፣ ሀብታም ቢሆን ደሃ፣ ጠቢብ ቢሆን ያልተማረ፣ ምንም ነገር የሌለው እንኳን ቢሆን በሰውነቱ ብቻ ክቡር ፍጡር ነው። እንግዲህ ራስን መቀበል ለምን ያስፈልጋል ብለን ብንጠይቅ 5 ነጥቦችን እንመለከታለን። አንደኛ፣ ራሱን የተቀበለ ሰው ከማስመሰል ህይወት ይርቃል፣ ራሱን ሆኖ መኖር ይችላል። ራሱን የተቀበለ ሰው ሌላ ሰው አይኮርጅም፣ አያስመስልም፣ ያልሆነውን ለመሆን አይጣጣርም። ራስን መቀበል ጤናማ ሰው ያደርጋል። ቆላስይስ 3:9 ላይ እርስ በርሳችሁ ውሸትን አትነጋገሩ ይላል። ስለዚህ ራሱን የተቀበለ ሰው መዋሸት አያስፈልገውም። ራሱን ተቀብሏል። የትም ቦታ ቢሄድ ከነማንም ጋር ቢገናኝ ራሱን ሆኖ ነው የሚቀርበው እንጂ እያስመሰለ አይደለም። ሁለተኛ፣ ራሱን የተቀበለ ሰው ስህተቶቹ ላይ አያተኩርም። ከስህተቱ ይማራል። ቢሳሳትም ከስህተቱ ይማራል። ወድቆ ደግሞ አይቀርም። ቢወድቅም እዛው ተሽመድምዶ አይቀርም። ራሱን እየከሰሰ እስከ መጨረሻው አይቀጥልም። ራሱን ለራሱ ይቅርታ ያደርጋል። ሶስተኛ፣ ራሱን የተቀበለ ሰው ሰላም አለው። በማንነቱ ላይ ተረጋግቶ መኖር ይችላል። የስሜት መረጋጋት ኢሞሽናል ስቴቢሊቲ ስላለው ለሚገጥሙት የህይወት ውጣ ውረዶች ትክክለኛና ሚዛናዊ ምላሽ ለመስጠት ይችላል። አራተኛ፣ ራሱን የተቀበለ ሰው ስነ ልቦናዊ ጤንነት አለው። ጭንቀት ወይ ደግሞ ውጥረት ውስጥ በሚገባበት ጊዜ ራስ በራስ ትችት ሳይሆን ፖዚቲቭ ነገር፣ ቀና ነገር ነው ለራሱ የሚለው። ስለዚህ ከደረሰበት ጭንቀትና ውጥረት በጤናማ መንገድ ራሱን ማውጣት ይችላል። ለራሱ ርህራሄን ያሳያል። አምስተኛ፣ ራሱን የተቀበለ ሰው ደስተኛ ነው። ችግርን የመቋቋም አቅሙ ይጨምራል። ይሄ ሬዚሊየንስ የሚባለው ነገር አለው። እንደገና ከሰዎች ጋር ጤናማ የሆነ ግንኙነት በቀላሉ መፍጠር ይችላል ራሱን የተቀበለ ሰው። እንግዲህ ሰዎች ራሳቸውን እንዳይቀበሉ እንቅፋት የሚሆንባቸው ነገር ምንድን ነው? አንዳንድ ጊዜ ሰዎች ሊያጋጥሙን ይችላሉ። እንደዚህ ራሳቸውን የማይቀበሉ አንዳንድ ሳይኖችን የምናይባቸው። እንግዲህ አንድ ዋነኛ እንቅፋት ምንድን ነው? አስተዳደግ ነው። ትልቅ ተጽዕኖ የሚያደርግብን ራሳችንን እንድንቀበል ወይንም ደግሞ እንዳንቀበል ትልቅን ሚና የሚጫወተው አስተዳደጋችን ነው። ምክንያቱም በልጅነታችን ነው ይሄ ነገር ፎርም የሚደረገው። ራሳችንን የመቀበልና ወይ ያለመቀበሉ ነገር የሚያሳድጉን ሰዎች ወላጆቻችን ወይንም ደግሞ አሳዳጊዎቻችን ስለ ራሳችን ምን እያሉ ነው ያሳደጉን? ጥፋት ስናጠፋ እየሰደቡን ከሆነ
አንተ በቃ ደደብ ይሆንክ ልጅ፣ አንተ ደንባራ፣ ዛሬ ደግሞ ይሄን ብርጭቆ ሰበርክ፣ በቃ የዚህም ቤት እቃ ሰባብረህ ጨረስኩ፣ ምን ያደናብርሃል፣ ልፍስፍስ። በቃ እድሜያችንን ሁሉ በልጅነት እንደዚህ አይነት ከባባድ የሆኑ ትችቶችን እየሰማን ወይ ደግሞ ስለ መልካችን አስቀያሚነት ወይ ቁመታችን አጭር ከሆነ ወይ ከመጠን በላይ ረጅም whatever it is በሰውነታችን ላይ በሰውነት ቅርጻችን በክብደታችን ሊሆን ይችላል አሳዳጊዎቻችን እየተቹን ቅጽል ስም እየወጣልን ከሆነ ያደግነውና ደግሞ በጤናማ አስተዳደግ ከሆነ ያደግነው ልዩነት ይኖራል። ማን ራሱን በደንብ መቀበል እንደሚችልና እንደማይችል መለየት እንችላለን። ስለዚህ አስተዳደግ ትልቅ ተጽዕኖ አለውና እኛም ዛሬ ትልልቅ ሰዎች የሆነው ልጆቻችንን ምንድነው ምንላቸው ስለ ራሳቸው ስለ ሰውነታቸው ቢሆን ስለ አስተሳሰባቸው ቢሆን ብዙ ጊዜ በቃ የወላጅ የሚለውን ነገር ሁሉ ልጅ ያምናልና ክፉ ነገር ከሆነ ምንላቸው እየተቸናቸው ከሆነ ምንም እንደማይችሉ ሰነፍ እንደሆኑ ምንም እንደማይሳካላቸው ያንን እያመኑ ነው ልጆቹ የሚያድጉትና ስለዚህ አስተዳደግና ምን አይነት ኤንቫይሮንመንት ውስጥ እንደኖርን ትልቅ ተጽዕኖ ያደርግብናል ማለት ነው። የእግዚአብሔር ቃል ሲናገር በያዕቆብ ላይ ስለ አንደበት የሚናገረው ነገር አለ። ያዕቆብ 3:6 ላይ አንደበት እሳት ነው ይላል፣ የሚገድል መርዝ የሞላበት ክፋት ነው። ስለዚህ ከአንደበታችን የሚወጣውን ነገር እንደ ቀላል ነገር እንደ ቀልድ ነገር ማየት የለብንም። ለምን? እንደ እሳት ነው፣ ሰውን ሊገድል የሚችል ነገር ነውና ክፉ ነገር ከሆነ ሁልጊዜ የምንለው ልጆቻችንን ይሄ ነገር ውስጣቸውን እያበላሸ ውስጣቸውን እየገደለው ሊሄድ ይችላል። ስለዚህ መጠንቀቅ ያስፈልጋል። ሁለተኛ ራስን ከሌሎች ጋር የማወዳደር ልማድ፣ ይሄም ሌላ እንቅፋት ነው። ሰው ራሱን እንዳይቀበል የሚያደርገው ሌላኛው እንቅፋት በጣም በቃ ሁሌ ከሰዎች ጋር መፎካከር፣ ሌሎች ሰዎች የሆነ ነገር ከገዙ እኔም ሄጄ ያን መግዛት እኔም እጅ መግባት አለበት ብሎ ማሰብ በጣም ከባድ ነው። በራሳችን እንዳንረካና እንዳንደሰት ሊያደርገን ይችላል። ግን እኛ ከሌሎች ሰዎች ጋር ሳይሆን መፎካከር ያለብን ከራሳችን ጋር ነው። ባለፈው አመት ከነበርኩት የተሻለ ለመሆን በዚህ አመት ባለፈው አመት ከነበረኝ ዕውቀት የተሻለ እንዲኖረኝ ባለፈው አመት ከነበረኝ ጤንነት የተሻለ ጤንነት አሁን እንዲኖረኝ ጤንነቴ ላይ ብሰራ ከራሴ ጋር ብወዳደር ያ መልካም ነው እንጂ ከሰዎች ጋር ከሆነ መፎካከረው ሁሉ ጊዜ ሰዎችን እያየው ከሆነ ይሄ ምንም ጤንነት አይደለም። እንደውም ብዙ ይሄ ፉክክር ቀስ በቀስ ወደ ቅናት ሁሉ ሊሄድ እንደሚችል ይታወቃል። ምሳሌ 14:30 ላይ ትሁት ልብ የስጋ ህይወት ነው፣ ቅናት ግን አጥንትን ያነቅዛል ይላል። ስለዚህ ቅናት ውስጥም ሊገባ ይችላል እንደዚህ ከሰዎች ጋር ሁሉ ጊዜ ምንፎካከር ከሆነ። ወደድንም ጠላን አንድ ማወቅ ያለብን እውነት ምንድነው? ሁሉ ጊዜ የሚበልጡን ሰዎች ይኖራሉ። ሁሉ ጊዜ ምንም ነገር እኛ ትልቅ የመጨረሻ ትልቅ የተባለ ማንሽን የተባለ ቤት ብንገዛ ሌላ ሰው ደግሞ ከዛ የበለጠ ሊገዛ ይችላል። በጣም ዘናጭ አዲስ ሬንጅ ሮቨር ብገዛ ከዛ ደግሞ የተሻለ ሌላ ደግሞ ሌተስት ሞዴል የሚገዛ ይችላል። ስለዚህ ወደ ሰዎች ሳይሆን ማየት ያለብን እገሌ ምን ገዛ፣ እገሌ እንዲህ አይነት ነገር አለው እኔም ካላገኘው ሞቼ እገኛለሁ ሳይሆን ከሰዎች ላይ አይናችንን አንስተን ከራሳችን ጋር እንፎካከር። እንደውም ሰዎች ጥሩ ነገር ሲገዙ ጥሩ ነገር ሲሆንላቸው ደስ ነው ሊለን የሚገባው። እንኳን ለእህት የተሳካላት እንኳን ለወንድሜ ተሳካለት ብለን መደሰት ነው። እውነተኛ መደሰት ማስመሰል ሳይሆን እውነተኛ መደሰት ነው ያለብን። ሶስተኛ ውስጣዊ ድምጽ። ይሄ ውስጣዊ ድምጽ ሁላችንም አለን። ሁላችንም በልባችን በውስጣችን ለራሳችን የምንለው ድምጽ ማለት ነው። ይሄ ድምጽ ምን አይነት ነው? ደግ ነው? መልእክቱስ ምንድን ነው? ለራሳችን የምንለው ሁሉ ጊዜ ምንድን ነው? ብዙ ጊዜ ምን ይሆናል? ይሄ ድምጽ ክፉን ይሆናል የሚነግረን። ድካማችንን ያጋንናል፣ ስህተታችንን ፖይንት አውት ያደርጋል፣ ባለፈው ያጠፋነውን ጥፋት እያመጣ ከዚህ በኋላ ሪስክ እንዳንወስድ ያስፈራራናል። እና ይሄ ድምጽ ሁሉ ጊዜ ክፉ ከሆነ የሚነግረን መቀየር አለበት። ድምጹን ቻሌንጅ ማድረግ መቻል አለብን። ለምሳሌ አንቺ እኮ ሁሌ ያስሹ ነገር ይበላሽብሻል ቢለኛ ድምጽ እውነት ነው፣ ሁሌ ይበላሽብኛል፣ ከዚህ በፊት ምንም ነገር አሳክቼ አላውቅም፣
ምንም ነገር ተሳክቶልኝ አያውቅም ብሎ መጠየቅ፣ እውነት ለመሆኑ ምን ማስረጃ አለኝ ብሎ መጠየቅ አስፈላጊ ነው። ምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ የህይወት መውጫ ነውና ይላል። ስለዚህ በልባችን ውስጥ የምናስተናግዳቸውን ሀሳቦች መመርመር ያስፈልጋል እንጂ የሚመጣውን ሀሳብ ሁሉ እውነት ነው ብሎ መቀበል የለብንም። ስለዚህ ስለ ራሳችን እኛው ራሳችንን የምንተቸው ራሳችንን ክፉ ነገር የምንናገረውን ቆም ብለን ማሰብ ያስፈልገናል። ቆም ብለን ቻሌንጅ ማድረግ ይሄ ነገር በእውነት ትክክል ነው ወይ ወይንስ በቃ እንዲሁ ልማድ ነው ወይ ብለን ቼክ ማድረግ ያስፈልገናል። ራሱን ያልተቀበለ ሰው ምንድን ነው ሳይኑ ምልክቱ ምንድን ነው ብለን 8 ነጥቦችን ከዚህ በኋላ እንመለከታለን። አንደኛ ራሱን ያልተቀበለ ሰው ራሱን ይተቻል። ሁል ጊዜ በራሱ ላይ ክፉ ዳኛ ነው። ለሌሎች ሰዎች የማይለውን ነገር ራሱን ይላል። ድካሙ ላይ ያተኩራል። ራሱን በሰው ፊት ያጣጥላል። ሁለተኛ ዋጋ አለኝ ለማለት ይቸገራል። ምን ሰራሁኝና? ስለዚህ ዋጋው ከስኬት ጋር የማያያዝ ዝንባሌ አለበት። ሶስተኛ ሰዎች ቫሊዴት እንዲያደርጉት ይፈልጋል። ያለዛ ዋጋ ቢስ ነኝ ብሎ ያስባል። አራተኛ ራሱን ይቅር ማለት ይቸገራል። ምህረት አይገባኝም ብሎ ያስባል። ስለዚህ በፊት ያጠፋውን ጥፋት አይረሳውም፣ ሁል ጊዜ ያነሳዋል። አምስተኛ ከሰው ሁሉ በታች ነኝ ብሎ ያስባል። የበታችኝነትና የዝቅተኝነት ስሜት ይሰማዋል። ስድስተኛ ለራሱ ዝቅተኛ ዋጋ ይሰጣል። በራሱ አይተማመንም። ሰባተኛ ስሜቱን ይደብቃል። ሪጀክሽንን ስለሚፈራ ሰዎችን ስለሚፈራ ስሜቱን በግልጽ አይናገርም። ስምንተኛ ኮምፕሊመንት መቀበል ይከብደዋል። ሲመሰገን አይመቸውም። በቃ ዘንጦ እንኳን ዛሬ በጣም ዘንጣል አምሮብሃል ቢባል ራሱን ወደ ማጣጣል ነው የሚሄደው። እኔ ምናምን ብሎ በቃ ዳውን ፕሌይ ማድረግ ነው እንጂ እሺ አመሰግናለሁኝ አይለንም። እንግዲህ ምን እናድርግ? ችግር ካለብን ራሳችንን የመቀበል ችግር ካለብን ራሳችንን እንድንቀበል ምን እናድርግ ወደሚለው እንገባልና ከዛ እንጨርሳለን። ቆላስያስ 3 ከቁጥር 1 እስከ 11 ያለውን በግላችሁ እንድታነቡት አበረታታችኋለሁ። ሐሳቡ ምንድነው? አሮጌውን ሰው ገፈን ስለመጣልና አዲሱን ሰው ስለመልበስ ይናገራል። አንደኛው ያስቀመጥነውን ቅድመ ሁኔታ እናንሳ። በሰውነታችን ብቻ የእግዚአብሔር የእጁ ስራዎች መሆናችን ብቻ በቂ ነው ራሳችንን ለመቀበል። ክርስቶስ ተቀብሎናል። ክርስቶስ የሞተልን በመስቀል ላይ ህይወቱን መስዋዕት ያደረገልን ዋጋ ስላለን ነው እና እርሱ ስለተቀበለን ለምን ራሳችንን መቀበል ያቅተናል? ሁለተኛ በዚህ ምድር ላይ ፐርፌክት ወይንም ፍጹም የሆነ ሰው እንደሌለ መረዳት ያስፈልገናል። ሁላችንም ደካማ ጎን አለን። ሰው ስለሆንን ራሳችንን ስለ ድካማችን ከመተቸት ይልቅ እንዴት እንደግ፣ እንዴት ይህንን ድካም እናሻሽለው፣ እንዴት እናስተካክል ብለን አስበን ወደ እድገት አቅጣጫ ራሳችንን እናስገባ። ሶስተኛ ለራሳችን ርህራሄን እናሳይ። የምንወደው ጓደኛችንን እንዴት ነው ምናናገረው? በፍቅር አይደለም። በተለይ የምንወዳቸው ጓደኞች ተጎድተው አዝነው በሆነ ነገር በቃ ከፍቷቸው ቢመጡ ሀግ ሰጥተን አይዟችሁ ብለን አጽናንተን ምክር መክረን በጣም በቃ በደግነትና በርህራሄ ነው የምናነጋግራቸው። ስለዚህ እስቲ ይህን ደግነትና ርህራሄ ለራሳችንም ደግሞ እንለማመደው። አራተኛ ራሳችንን እንወቅ። ጊዜ ወስደን ራሳችንን እንመርምር። ኤፒሶድ 4 እና 5 ካላዳመጣችሁት ራስን ማወቅ በሚል ክፍል 1 እና ክፍል 2 ስለሆነ ብታዳምጡት በጣም ይጠቅማችኋል። አምስተኛ ዙሪያችን የተከበበው በምን አይነት ሰዎች ነው? ሁልጊዜ ዲስሪስፔክት የሚያደርጉን፣ ሁልጊዜ አቃቂር የሚያወጡልን፣ ሁልጊዜ ድካማችንን ብቻ ፖይንት አውት የሚያደርጉ እንደዚህ አይነት ሰዎች ከሆኑ በዙሪያችን ያሉት ከነዚህ ሰዎች መሸሽ ነው ያለብን። በእነሱና በእኛ መካከል ገደብ ማበጀት አለብን። ዙሪያችን መከበብ ያለበት በሚደግፉን ሰዎች፣ በሚያበረታቱን፣ ብናጠፋም እንኳን ሊመክሩን ሊገስጹን የሚችሉ ለእኛ ሁልጊዜ መልካም የሚያስቡልን ሰዎች ጋር ነው እንጂ መሆን ያለብን ሁልጊዜ የሚኮረኩሙን ሰዎች ጋር መሆን የለብንም።
በመጨረሻ መዝሙረ ዳዊት 139:14 ላይ በጣም ደስ የሚል ቃል አለ። ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም ይህን በውል ተረድታለች ይላል። በጣም ደስ ይላል። እንግዲህ ከእግዚአብሔር ጋር እኛ ለምን እንጣላለን? እግዚአብሔር ግሩምና ድንቅ አድርጎ ከፈጠረን፣ በአምሳሉ ከፈጠረን፣ ጌታ ኢየሱስ ክርስቶስ ዋጋ ከከፈለልን በጣም ከፍተኛ ዋጋ ያለን ሰዎች ነን። ስለዚህ ለምን ራሳችንን እናቃልላለን? ለምን ራሳችንን እናጣጥላለን? ስለዚህ እኛ ዋጋ ያለን ሰዎች ነን። እንደውም ሁላችንም ግሩምና ድንቅ ውብ ነን። ስለዚህ ራሳችንን እንቀበል እንጂ ለምን አፍንጫዬ ስልክ አላለም፣ ለምን ቁመቴ እንደዚህ አጠረ፣ ለምን እንደዚህ አልሆንኩም፣ ለምን ግንባሬ በዚህ ወጣ፣ እንደዚህ የምንለውን ነገር መተው ነው ያለብን። ለምን? የእግዚአብሔር ቃል ግሩምና ድንቅ ሆነን ውብ ሆነን እንደተፈጠርን ነው የሚናገረው። በእግዚአብሔር አምሳል የእሱን መልክ እንድናንጸባርቅ ነው የተፈጠርነው። ስለዚህ ራሳችንን መቀበል በጣም አስፈላጊና ጤናማ ነገር ነው። ራስን አለመቀበል ጽድቅ አይደለም። ራስን ማጣጣል የጽድቅ ምልክት አይደለም። ስለዚህ እንደሱ አይነቱን ንግግር ከህይወታችን ማውጣት አለብን። ለምን? ግሩምና ድንቅ ሆነን ውብ ሆነን ስለተፈጠርን፣ ለእግዚአብሔር ክብር የእሱን ክብር እንድናንጸባርቅ ስለተፈጠርን። እንግዲህ በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። ኮመንትም ካላችሁ ጻፉልን። እንደገና ልትሰሙት የምትፈልጉት ርዕሶች ካሉ ኮመንቱ ላይ አስቀምጡልን። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ተባረኩ።